ዝም ብለው የሚሄዱ ሰዎች አይመለሱም። ከመሄዳቸው በፊት ብዙ ይናገራሉ፣ ብዙ ይጽፋሉ፣ ብዙ ይጮሃሉ። ጩኸታቸውን ሳትሰማ ቀርተህ ወይም በቸልታ አልፈው ዋጋ ሳጥታቸው የለፉለትን የደከሙለትን ነገር ሁሉ ገደል ከተው ከጥፍረ ቆሻሻ ሳትቆጥራቸው የትም አይሄዱም ምንም አያመጡም በሚል ዝም የሚሉ የሚታገሱና ነገሮችን በፍቅር ለማለፍ የሚሞክሩ ሰዎችን የገፋቸው እንደሆነ እንዲህ አይነት ሰዎች ሳይናገሩ ነው የሚሄዱት። ልሄድ ነው፣ ሄጃለሁ፣ በቅቶኛል ብላ 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 በጭራሽ እንደዛ ሲሉ አይገኙም። ሲሄዱ ለማንም ሳይናገሩ ማንንም ሳያማክሩ ነው ከህይወታችሁ ውልቅ ብለው የሚወጡት እና ከሄዱ በኋላ ነው መሄዳቸው የሚገለጥልህ። በህይወታችሁ ውስጥ ያሉ መልካም ልብ ያላቸውን ሰዎች ሁሉን ነገር እሺ ስለሚሏችሁ ስለሚታዘዟችሁ አይተው እንዳላዩ ሰምተው እንዳልሰሙ ስለሚሆኑ ብቻ ምንም ነገር የማያውቁ አድርጋችሁ አትጫወቱባቸው። ጥሩ ልብ አብሯችሁ ብዙ ሊቆይ ይችላል። ከሄደ ግን በጭራሽ አይመለስም። ለምን ራስን ሰቅላ አታንጠለጥልም? የታገሰ ልብ ታግሶ ታግሶ ሲበቃው ጎርፍም አውሎ ንፋስም አይመልሰው። ከሄደ ሄደ ነው በቃ። ልክ እንደ ሞት የሞተ ሰው ተመልሶ እንደማይመጣው እንደዚህ አይነት ሰው ተመልሶ አይመጣም። እጃችሁ ላይ እስካሉ ድረስ ጠበቅ አርጋችሁ ያዟቸው። አንዴ ካመለጠ